አሰላሙ አለይኩም ወራህመቱላሂ ወበረካቱ ወደ ቻናል ቤተሰቦች እንደምን አላችሁ? በያላችሁበት ያላ ሰላምና ዝነት በእናንተ ላይ ይሁን። በዛሬው ፕሮግራማችን የምናየው በልማችን ዳቦን ማየት ስለሚለው ይሆናል። በታላቁ የህልም ፍች በኢብኑ ሲሪን ረሂመሁላህ የህልም ፍች መሰረት በልማችን ዳቦን ማየት ምንድነው የህልም ፍቹ የሚለውን ዛሬ በዝርዝር እናየዋለን። አብራችሁን ቆዩ። በኢብኑ ሲሪን የህልም ፍች ዳቦን በህልም ማየት እርሜን እንዲሁም ደግሞ ርዝቅንና የመልካም ኑሮ ምልክትን ያመለክታል። ነገር ግን የዳቦ ከለርና የዳቦ ሁኔታ የህልም ፍቹን ሊቀይረው ይችላል። እስኪ አንድ በአንድ እናያቸው። በህልማችን ነጭ ዳቦን ማየት በህልም ነጭ ዳቦን ማየት ሐላል የሆነና የተባረከ ርዝቅን ያመለክታል። እንዲሁም ደግሞ የተትረፈረፈና የምቾት ህይወትንም ያመለክታል። በህልማችን ትኩስና ጣፋጭ ዳቦ ስንበላ የምናይ ከሆነ ይህ የሰላምና የደስታ ህይወትን ያመለክታል። ነገር ግን በጣም ትኩስ ዳቦ የምንበላ ከሆነ ይህ ግብዝነትን ሊያመለክት ይችላል። እንዲሁም ደግሞ አንድ የሞተ ሰው ዳቦ ሲሰጠን የምናይ ከሆነ ይህ እጅግ በጣም መልካም የሆነ ምልክት ነው። ካልታሰበ ቦታ የሚመጣ ርዝቅንና ሲሳይን ያመለክታል። እንዲሁም አንድ ሰው በህልሙ ዳቦን ሲጋግር የሚያይ ከሆነ ይህ የልፋት ውጤትን ያመለክታል። አንድ ሰው ጥሩ ግሮ እንዲሁም ደግሞ በሐላል ለፍቶ የሚያመጣውን ሐላል የሆነ ርዝቅን ያመለክታል። ነገር ግን በልፋት የሚገኝ ገንዘብን ያመለክታል። እንዲሁም ደግሞ በህልማችን ብዙ ዳቦዎችን የምናይ ከሆነ ይህ ሀብትን ያመለክታል። ነገር ግን ዳቦዎቹ መሬት ላይ ወድቀው ሰው ሲረግጣቸው የምናይ ከሆነ ይህ የማይጠቅም ወይም ደግሞ የኩራት ገንዘብንና መጥፎ ሐራም የሆነ ገንዘብን ሊያመለክት ይችላል። እንዲሁም አንድ ሰው በህልሙ ትልቅ ዳቦን የሚያይ ከሆነ ይህ አብዛኛው ጊዜ ረጅም እድሜን ያመለክታል። ነገር ግን አንድ ሰው ትንሽ ዳቦን የሚያይ ከሆነ ይህ አብዛኛው ጊዜ አጭር እድሜንና እንዲሁም ደግሞ አነስተኛ የሆነ ገቢን ሊያመለክት ይችላል። እንዲሁም በህልማችን ለድሆች ዳቦ ስናከፋፍል የምናይ ከሆነ ይህ ዕውቀትን ማካፈልና መልካም ስራ መስራትን ያመለክታል። ውድ ቤተሰቦች እንዲሁም ደግሞ አንድ ነገር ልብ ልትሉ ይገባል። የህልም ፍች እንደ ሰውየው አላሚና እንደ ሰውየው የግል ሁኔታ ሊለያይ ይችላል። ለዚህ ምሳሌ በኢብኑ ሲሪን ረሂመሁላህ ዘመን ሁለት አንድን ተመሳሳይ የሆነ ህልም ያዩ ሰዎች ነበሩ እና ህልማቸውን ለማስፈታት ወደ ኢብኑ ሲሪን ረሂመሁላህ ይመጣሉ። ሁለቱም በህልማቸው አዛን ሲያደርጉ ነበር ያዩት። ነገር ግን ህይወታቸው የተለያየ ነው። የመጀመሪያው ሰውዬ ጻድቅና መልካም የሆነ ሰው ነበር። ሁለተኛው ሰውዬ ደግሞ ሌባ ነበር። ኢብኑ ሲሪንም ህልሙን ሲፈቱላቸው ለመጀመሪያውና ለመልካሙ ሰውዬ አንተ በቅርቡ ሐጅ ታረጋለህ አሉት። ይህኛው ደግሞ ሌባ ስለነበር አንተ ደግሞ በቅርቡ ትያዛለህ አሉት። ተመሳሳይ የሆነ ህልም ቢያዩም ነገር ግን የህልም ፍቻቸው ተመሳሳይ አልነበረም ነበር። እኛም ብንሆን እንደየግል ህይወታችን የህልም ፍቻችንም ይለያያል። አላህ የበለጠውን ያውቃል። ሁሉንም የሚያውቀው እሱ ብቻ ነው። የህልም ፍች ስትወስዱ ከራሳችሁ ህይወት ጋር በሚገባ አገናዝቡ። ለዛሬ ያስኩላችሁ ፕሮግራም ይሄን መስል ነበር። በቀጣይ እስከምንገናኝ ድረስ በያላችሁበት መልካም ጊዜ። ማንኛውም የህልም ፍች ካላችሁ ኮሜንት ላይ አስቀምጡልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።